ሰላም 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 እግዚአብሔር ምስኩልሁም ይሁን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ያው ዛሬ መልእክቴ አጭር ያለ ነው የሚያስተላልፈው ደግሞ ሁሉን ለመስማት ብዬ በአማርኛ ማስተላለፍ አለብኝ። ቢሰባበርን ያው ትራዳላችሁ ብዬ አስባለሁና ምንድነው መጀመሪያ ትናንት 21 ቀን የእመቤታችን ቅድስት ድንግል ማርያም ትልቅ የአመት በዓሏ ነበረ። እንኳን አደረሳችሁ። ከዛ በመቀጠል ደግሞ ከጎን የምትመለከቱ ያለ ስሙ አዶናይ ይባላል። ሁላችሁ ታውቃላችሁ። እና እዚህ ምንድነው አንዴ ማለት ነው ራስ ወዳጅ እናደርጋለን ማለት ሲልስ ራሳችን ራሳችን ከፍ እናደርጋለን። እንደምታዩት ያው በእንትን ባሸነፈበት ሰዓት የእመቤቴ ቅድስት ድንግል ማርያም ስም ጠርቶ አመስግኖ ነው ያለፈ። ሁሌ ግን ከዛ በፊት እኔ አምላክ በቃ ብቻ ነው የማይተውህ የሚል መልእክትና መድኃኔዓለም የሚል ነው እኔ የሚመለከት የነበርኩት። በዛ ሰዓት ግን የእመቤቴ ቅድስት ድንግል ማርያም ስም ጠርቶ አመስግኖ ስላለፈ ብዙ ሰው በቃ እንደ ወቀስታ አድርገን የምንመለከተው አለን ማለት ነው በግልጽ። ግን የእመቤቴ ቅድስት ድንግል ማርያም እኮ የጌታችን ኢየሱስ ክርስቶስ በድንግልናዋ በንጽህናዋ የወለደች ስም ጠርቶ ነው ያመሰገነ። የሰው ስም እኮ ጠርቶ አይደለም ያመሰገነ። ግን የአምላክ የፈጠረ ካለ የፍጡር የሚልም አለ። ከዛ በተጨማሪ ደግሞ ከመዝሙር ዳዊት፣ ከጴጥሮስ፣ ከሉቃስ፣ ከወንጌል ሉቃስ ያው ከወንጌል ማቴዎስ ከተለያዩ መጽሐፍ ቅዱስ ጥቅስ እያወጣን ማለት ነው የምንናገር ሰዎች አለን። ለምን የእመቤታችን ቅድስት ድንግል ማርያም አመስግኖ ስም ጠርቶ ስላለፈስ ያን የሚያህል ርቀትስ ለምን እንሄዳለን? ለምንድን ነው? እኔ በጣም ግራ ይገባል። ግራ የሚያጋባ ነገር እርስ በእርሳችን ሰዎች ማለት ነው ራሳችን ችግር እንፈጥራለን። በምን ተመልክተን ነው? እሱ ጌታችን ኢየሱስ ክርስቶስ አላመልክም አለ። ለምንድን ነው እስከዚህ የሚያህል ርቀት የምንሄድበት? ምንድን ነው? እናስ እኔ በጣም ነው የሚገርም ማለት ነው የሰው ነገር። ሰው 99% ጥሩ ነገር ብትሰራሉት አንድ ነገር ብታጠፋ በዛ አንድ ያጠፋ ነገር ይወቅሳል። እግዚአብሔር ግን 99 ጥፋት አጥፍተህ አንድ ጥሩ ነገር ስትሰር ያን አንድ ጥሩ ነገር ነው የሚመለከት። እና እርስ በእርሳችን ይሄ የሚያካብድ ነገር አይደለም። እና ከእንደዚህ ነገሮች በተለይ ደግሞ እንደዚህ ነገሮች የምንናገር መንፈሳዊ የምንባል ሰዎች ማለት ነው። መንፈሳዊ የሚባል ነገር ብዙ ማወቅ አይደለም። በቃ ትንሽዬ ነገር አውቀን ተግባራዊ የምናድርግ ከሆነ ነው። ራሳችን ዝቅ አድርገን ሰው የምናስከብር ከሆነ ነው። ራሳችን ከፍ አድርገን ሰው ዝቅ የምናድርግ ከሆነ የመንፈሳዊ ምልክት ምንድን ነው? የት አለ? እና በጣም ነው የሚገርም። እኔ የገረመኝ ነገር ምንድን ነው ማርያም ብሎ ስሟ ጠርቶ አመስግኖ ስላለፈ ያን የሚያህል ነገር ያን የሚያህል ነገር ማለት ሲልስ እንደ ወቀሰታ ነገር አድርገህ ማየትስ አይጠበቅበትም።